ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ በማለዳ ወደ መቃብር መጣች። ድንጋይም ከመቃብር ተንከባሎ አየች። እየሮጠችም ወደ ስምዖንና ኢየሱስ ይወደው ወደ ነበረው ወደ ሌላኛው ደቀ መዝሙር መጣ። ጌታን ከመቃብር ወስደውታል፣ ወዴት እንዳኖሩት አናቅም አለቻቸው። ስለዚህ ጴጥሮስና ሌላኛው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም አብረው ሮጡ። ሌላውን ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠ። አስቀድሞም ከመቃብሩ ደረሰ። ዝቅ ብሎ ሲመለከት የተልባ እግሩ ብቻ ተቀምጦ አየ፣ ነገር ግን አልገባ። ስምዖንም ጴጥሮስን ተከትሎት መጣ። ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞ በራሱ የነበረውን ጨርቅ ለብቻው አንድ ስፍራ ተጠቅልሎ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። እዚያን ጊዜ አስቀድሞ ወደ መቃብር የመጣውም ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታንም ይነሳ ዘንድ እንዲገባው የሚለውን የመጽሐፉን ቃል አላወቁም ነበርና ደቀ መዝሙርቱም ወደ ቤታቸው ደግሞ ሄዱ። በጣም የምፈልጋት እቺን ክፍል በደንብ ይዋት። አሁን ማነበው ቁጥር 11 እንደዚህ ይላል። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብሩ ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተኝቶ በነበረው በአንዱ ራስጌ ሌላኛው በግርጌው ተቀምጦ አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደኋላ ዞር ስትል ኢየሱስ ቆሞ አየችው። ኢየሱስም እንደሆነ አላወቀችው። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ አላት። እርሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። ኢየሱስ ማርያም አላት። እርሷም ዞር ብላ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። አሜን። ይህንን ቃል አብረን እንካፈላለን። ዛሬ ማታ ድንቅ ነገር ይሆናል። እንዲህ በሚል ርዕስ ነው የማካፈላችሁ። ኢየሱስ ላይ ሙጭጭ። በሌላ በቃ ኢየሱስ ብሎ መቅረት። እስቲ በሉ ኢየሱስ ብሎ በቃ ኢየሱስ ብሎ። እኛን በተለይ ፕሮቴስታንቱን ለየት የሚያደርገው ጉዳይ ምንድነው ካላችሁ ኢየሱስ የሚባለው ቦታ ላይ ወዲም አይባልም። በቃ ኢየሱስ። እስቲ ኢየሱስ በል። ሃሌሉያ። እንግዲህ በዚህ መጽሐፍ ቅዱስ ክፍል እንዳነበብኩት ምንን የሚያሳይ ነው? ጌታ ኢየሱስ ክርስቶስ በዚህ ምድር 33 ዓመት ተኩል አገልግሏል። 3 ዓመት ተኩል አስተምሯል። ከ3 ዓመት ተኩል በኋላ ደግሞ ሊቀበል የተገባውን መከራ የሚቀበልበት ሰዓት ነበረ። ተቀበለ፣ ተሰቀለ፣ በቀራንዮ መስቀል ላይ ሞተ። ከዚያ ተቀበለ፣ ወደ መቃብር ወረደ እና እንደተቀበለ ያውቃል። ከነዚህ መካከል ማርያም የምትባለው በማለዳ ገና በማለዳ ይላል ተነሳ ወደ መቃብር መጣች ይላል። ለምን? የኢየሱስን ሬሳ ለማየት ወደ መቃብር ስትመጣ ፍላጎቱ አንድ ነገር ምን? ኢየሱስ። እዚህ ኢየሱስ በል። ሌላ ነገር አይደለም። አንድ ነገር ፈልጋ ነው የመጣችው። ኢየሱስን ለማየት። ሃሌሉያ። አሜን። በማለዳ ወደ መቃብር ስትመጣ ኢየሱስን አላገኘችም። የተገናኘችው ከባዶ መቃብር ጋር። ባዶ መቃብር ምንም የለም። ያደረገችው በፍጥነት አንድ ነገር ነው። ወደ ደቀ መዛሙርቱ መጣችና ለጴጥሮስ መቃብሩ ባዶ ነው። የኢየሱስ ሬሳ መቃብር ውስጥ የለም። ሌላኛውም ኢየሱስ ይወደው የነበረው ደቀ መዝሙር ይላል። እኔ ምናልባት ዮሐንስ ነው ብዬ አስባለሁ። የደቀ መዝሙር ኢየሱስ ጌታ እና ለዚህ ሰማ። ፈጥነው ጴጥሮስም ሌላኛው ደቀ መዝሙር ፈጥነው ወደ መቃብር መጡ። ይህን እንደው ሌላኛ የሚባለው ደቀ መዝሙር ከጴጥሮስ ይልቅ ፈጥኖ መጣ ይላል። ሲመለከት ያየው የተልባ እግሩን ብቻ ነው። እዛ እንደገና ጴጥሮስ መጣ። ያልገባ ጴጥሮስ ገባ።
ገብቶ አንድ ነገር አየ። የተጠቀለለበትን ጨርቅና የተልባ እግሩን አየ ይላል። ኢየሱስ ያድናል። መቃብሩ ጋር ቆየች። ብራዘር የምትፈልገው አላ ኢየሱስ። አንድ ሰው ዝም ብሎ ኢየሱስ ይበል። ኢየሱስ ያቆየን ነገር ያዳነ የተሳሰ ጮጮ ይለኛል። ምን እንደሆነ አላውቅም። ያላችሁ የሚያቆየን ጉዳይ የሚያስፈልገን ጉዳይ ሰው ብሎ ሲሄድ ሰው ልምሲ ሰው በቃ ምን ቤተባው እንደሆነ ልምሲ ያቆየን ጉዳይ አንድ ነው። ኢየሱስ እሱ እስኪመጣ ድረስ አቆይቶናል። እንጠብቀዋለን፣ እንቀጥላለን። አንድ ሰው ይቁና እቀጥላለሁ ይበል። እጠብቀዋለሁ፣ እቀጥላለሁ በል። እጠብቀዋለሁ፣ እቀጥላለሁ። በኢየሱስም የመንፈስ ያገኛችሁ የሆነ ዕቃ ጠፍቶባችሁ ፈልጋችሁ አጣችሁ። እቤት ከሄዳችሁ በኋላ ቆይ እስቲ አሁንም ደግሜ ልፈልግ ብላችሁ አሁንም ፈልጋችሁ እቤት ከሄዳችሁ በኋላ ልባችሁ ቆይ በዚህ አታውቃ ስላልፈለክ ነው። ይህንን አንደገን ማርያም ይመስለኛል መቃብሩ ባዶ እንደሆነ ደቀ መዝሙር ታውቆ ሄደዋል። እነ ጴጥሮስ ታውቆ ሄደዋል። ግን ይመስለኛል ልቧ ይነግራታል። በአንዳንዶቻችሁ ዛሬ ከኢየሱስ ጋር ተነካኩ። ይመስለኛል ሊመጣ ታገኘዋለች ይላል መሰለኝ እኮ የሚገርመው አይታ ቅድም ባዶ መሆኑን አይታለች። ተመለሳ ስታይ ሌላ ነገር አየች። እናንተ በኢየሱስ እይታችሁ ላይ የሆነ ነገር ይጨመር። አይተዋለች እኮ ባዶነቱን። ያንኛው ደቀ መዝሙር ገብቶ የተልባ እግሩንና ጨርቁን አይቶ ሄዷል። ጴጥሮስም ገብቶ ያንኑ አይቶ ነው ሄደው። ምንም ሌላ ነገር አላየም። እሷም አይተዋለች። ደግማ ግን ስታይ ሌላ ነገር አየች። ምን አየች? ኢየሱስ ተቀብሮ በነበረበት ሬሳ ርግርጌና ራስጌ ላይ መላእክት ተቀምጠው አየ። ኢየሱስ መላ በግርጌው መላ በዚህ ራስጌው ላይ መላ ከዛ እንደዚያ ኢየሱስ ጌታ አንድ ሰው ደግሞ ልጩና ኢየሱስ ጌታ ነው ይበል። ኢየሱስ ጌታ ነው። ነጭ ልብስ ለብሰው የኢየሱስ ሥጋ ተይዞ በነበረበት አንዱ ራስጌ አንዱ በግርጌ ተቀምጠው አየች። እነሱም አንቺ ሴት ስለምታለቅሽ ያለሽ አሏት። እርሷም ጌታዬን ወስደውታል አለቻቸው። ወሬዋ እሷ ብቻ ምን ጌታዬ። አሁን ይኸውላችሁ በዚህ ዘመን አንድ ትውልድ ይፈልጋል። በዚህ ዘመን ቤተክርስቲያን ውስጥ አንድ ትውልድ ይፈልጋል። ጌታዬ ቸርች መጥቶ ጌታዬ ምን ትፈልጋለህ? ጌታዬን ማየት። ፈውስ ትፈልጋለች። ኖ ጌታን ያገኘው ፈውስ ነው። ቸርች መጥቶ እንዲህ ጌታዬ በቤት የሚፈልጋለን ጌታዬ በነገማ ነው ጌታዬ እሱን ሳይ ነው ማልፈው። እሱን ሳይ ነው ምጽናናው። እሱን ሳይ ነው ምበረታው። እሱን ሳይ ነው ምፈወሰው። እሱን ሳይ ነው ቁስሌ ሚድንልኝ። እሱን ሳይ ነው ውድቀቴን ምረሳው። እሱን ሳይ ነው ሃሌሉያ። ጌታን ካላያችሁ ምንም ልታደርጓችሁ። ብዙ ሰው ጌታን ማየት ነው ያውቃል። ኢየሱስ አሜን። ከሲያፈለገው አልጎና ጌታን ለማየት አርበው በእናታችሁ እዩት አይዋለሁ እሺ አይዋለሁ ባይዘው እናየዋለን። ሁለት አይነት እይታ እናየዋለን። የመጀመሪያው በዚህ ምድር እናየዋለን። የመጣ ከኛ ጋር ሰጥቶና ባሻካታራ አንድ ጊዜ አዲስ አበባ ያገለገልኩኝ የሆነ ምናልባት ታውቋታላችሁ። ዘማሪዋ ሰናይት እንግዳ የምትባል ዘማሪ በጣም ትልቅ የጥንት ዘማሪ እና እዛ ተጋብዘን እያገለገለን አንድ እናቴም አባቴም ሞቱብኛለች እና በልጅነቴ የሞቱት አለች እና እናትና አባት ልጆቻቸውን ጭንቅላታቸውን እያሻሹ ሲያስተኟቸው መጣብኛለች። ዛሬ ያለ እናትና ያለ አባት ነው ያደኩት። ማንም የለም አጠገቤ ያለች። ከዛ መጸለይ ጀምርኳል። ያናፈቀኝ ይሄ እናት እንደዚህ ጭንቅላት እንደዚህ የሚነካከል ልጅ ናፈቀኛለች እና ጸለይኳለች። ጌታ እባክህ እስቲ ናና ንካካኝ ዳሰኝ አልኩኝ አለች። ይህ ከሰሜን የመጣች ናትና ንካኝ እስቲ ዳሰኝ ምናምን በሆነ ማይክሮ ሰከንድ ውስጥ ነው አለች። የሆነ እጅ መጣ ይነካኛለች። እያለቀስኩኝ ተኛውኝ። ሲነጋ ነው ራሴን ያወቅኩት። በራ ተዘጋው።
የሚመጣ ሰው የለም፣ ምንም የለም። ብቻ ሚነካኝ ልጅ እያለቀስኩ ብራዘር አሁን ጌታ አልፈልግም። ሪል ነው፣ እውነቴን ነው የምልህ። መጥቶ ይነካል። አሜን። እኔ እያገለገልኩ እዚህ ድሮ አማኑኤል ቸርች አገለግል ነበረ። የሰራተኞች ህብረት የሚባል ፕሮግራም መድረክ ላይ ስቆም ልክ መጥቶ እንደ ጥላ አጠገቤ የቆመ የሆነ አካል ይሰማኛል። እውነቴን እኮ ነው። መጥቶ ሲቆም አጠገቤ እና ሲንቀሳቀስ አብሮኝ የሆነ ይከብደኛል። አጠገቤ ያለ የሆነ አካል ይሰማል። ልክ እንደዚህ መጥቶ እስክታየው ድረስ አሙ እስኪሰማ ድረስ የሆነ ውስጥ እስኪረሰብ ድረስ ኢየሱስ ዛሬ ማታ በኢየሱስ ማንን ሰው ያገኘዋል። አጠገብ ያለው ነቢይ ይላክላል። ኢየሱስ ተልኮ አይደል ይመጣል፣ ይላክላል። እቤት ድረስ ይመጣል። እውነቴን እኮ ነው። ምንም አታውቅም። እግዚአብሔር ምስክር ለአንተ እግዚአብሔር ሊናገር ከፈለገ ይልክልሃል። ከዱራሜ ይልክልሃል። ከወላይታ ሶዶ ያመጣዋል። ከቦዲቲ ይልክልሃል። ከጎንደርም ሊያመጣው ይችላል። ከጫሰበር ቀርቶ ሊልክል ይችላል። ችግር አሁን ግን ያንተ ፍላጎት ሊሆን የሚገባው ጌታዬ አበዛችሁት እንባላለን። አሁን ሰሞኑን ሚዲያው ሁሉ እየተነጋገረ ነው። አልሰማችሁ? ማርያም ቤዛ አይደለችም አለ አንድ ጳጳስ። አቤት ኢየሱስ ጌታ። አልሰማችሁ? ሚዲያ ማርያም ቤዛ አይደለችም። ስለ ቤዛነት ብዙ ነገር ተናግሯል። ስለ ገንዘብ ቤዛነት፣ ስለ ሙሴ ቤዛነት፣ ስለ ተለያየ ቤዛነት አሉ። ማርያም ቤዛ አይደለችም። ቤዛችን ክርስቶስ ኢየሱስ። አሁን አይደለም እኛ ቤት እዛኛው ቤት ኢየሱስ እየተፈለገ አረ ድገምና ጮና ኢየሱስ በለኝ። ኢየሱስ እዛኛው ቤት ጠረኑ ስሙ ኢየሱስ የሚለው ምድርን የሚያናውጥ ሃሌሉያ፣ አጋንንት የሚንቀጠቀጥለት፣ ካንሰር የሚቀጥለት፣ ምንም ትንቢት ሳታመጣ ምንም መገለጥ ሳትናገር ኢየሱስ ስትል ጨለማ ይገለበጣል። ስሙ ነው ኃይል ያለው፣ ስሙ ነው ጉልበት ያለው። ሊፈለግ የሚገባው አንድ ስም በምድር ዙሪያ ትውልድ ሁሉ ሊፈልገው የሚገባ አንድ ገናና ስም አለ፣ ኢየሱስ። አንድ ሰው ይሆና ኢየሱስ ነው። በቅርብ ሚዲያ እከታተላለሁ እና በጣም ሁለት ነገር ደስ አለኝ። ኢየሱስ ጌታ ነው። ሁለት ክለቦች ወደ ፕሪሚየር ሊግ አድገዋል እና እኔ ብዙም የእግር ኳስ አፍቃሪም አድናቂም አይደለም፣ ግን ድሮ በጣም ይጫወት ስለነበረ የሆነ ነገር ትዝ አለኝ እና ስለ ነገሌ እግር ኳስ በተደጋጋሚ ጸልያለሁ እና ኮቹ እኔም ስለነበር ወደ ኮችነት ዓለም እንዲመጣ መንገድ ከፋችሁ እኔ ነበርኩ። ኮች በሽር እኔ ነበርኩ ወደ እግር ኳስ ዓለም ያመጣሁት። የቲሙ ሊደር እኔ ኳስ ገዝቼ አሰልጣኝ። አሁን አዲስ አበባ የሸገር ሲቲ አሰልጣኝ ነኝ። ነገሌውም ነበረ። ነገሌም ሸገር ሲቲም ገቡ። ልነግራቸው የፈለኩት እኔ እግር ኳስ ሜዳ መግባታቸው አይደለም። ልክ ወደ ሸገር ወደ ፕሪሚየር ሊግ ሲገቡ ምን ቢለብሱ ኢየሱስ የሚል አሜን። ኮቹን ልንገርህ ስሙ በሽር አብደላ ናቸው። አባትዬ መካ መዲና ሄደው በጣም ቀርተው ነው የመጡት። በጣም ጎረቤት ቅርብ ስለነበር የሚገርምህ ኪክ ብለው ለብሰው ከእግር ኳሱ በኋላ ሙሉ ቲሙ ኢየሱስ የሚል ጽሑፍ ኢየሱስ ያድናል የሚል ስም ለጥፈው ለብሰው መዘመር ነው የጀመሩት። ሃሌሉያ አሜን። ባለ ዘመኑ አሜን ነው። አሜን። ግዴላችሁ ጮና አሜን በሉ። አሜን። አሁን ያላችሁ በየቦታው እግር ኳስ ዋስንዴ ኢየሱስ ታዋቂ መተለው እግር ኳስ ተጫዋች ስለ ኢየሱስ ያወራ ታገኘዋል። ታዋቂ መተለው የሆነ የስልጣን ከፍታ የተቆናጠጠ ሰው ኢየሱስን ሲጠራ ታያለ። ከዚህ በኋላ በምድር ዙሪያ የሚፈለግ አንድ ስም ብቻ ነው፣ ኢየሱስ ይባላል። አሜን ይበል። አሁን እንዲህ እያልኩ ነው። ኢየሱስን ፈልግ። ምን ትፈልጋለህ? ኢየሱስ። ማንን ትፈልጋለህ? ኢየሱስ። ነቢይ ኖ ኢየሱስን። በቃ ዋናው ነው የሚያስፈልጋት። በኢየሱስ ስም ይሄ መንፈስ ያገኛችሁ። ሙጭጭ በሉ በጌታ ሙጭጭ እስከምታገኙ ድረስ በሕይወታችሁ ላይ የሆነ ነገር ሲሆን እዚህ ላቷል ያዕቆብ
ከወንድሙ ሸሽቶ ምድረ በዳ ላይ አድሮ ሃሌሉያ እግዚአብሔርን አገኘውና ያዘው። ተገናኙ። ይዞት ካልባረከኝ አለቅም። ሙጭጭ ብሎ አለቅም። ለቤቱ ሊነጋ ቃቷል ባክን አለቅም ካልባረከኝ። አሁን ኢየሱስን ማየት እፈልጋለሁ የሚል ትውልድ ኢየሱስ ጌታ። እኔ በህይወቴ ብዙ ነገር አይቻለሁ። ብዙ ታምራት የሞተ በድን የሆነ ሲነሳ አይቻለሁ። ከሰዎች ውስጥ አሳ እንቁራሪት ሲወጣ አይቻለሁ። ባይኔ እባብ ከሰዎች ውስጥ ሲወጣ አይቻለሁ። እኔ አሁን ምንም አይደንቀኝም። ይሄ መገለጥ ምናምን የኢየሱስ ሽታ ያለበት ጉባኤ ራሱ ያስታውቅ፣ ያለበት ንግግር ራሱ ያስታውቅ። ብራዘር ባለፈው ተናግሬያለሁ። እሳት የሌለበት አገልግሎት ምንም ለውጥ አያመጣም። ምን አልኩኝ? እሳት የሌለበት ስትዘምር እሳት ከሌለ እሳት ማለት ኢየሱስ መታየት አለበት። እግሩ እንደጋለ ነው ስትል ጉባኤ መካከል መንቀሳቀስ አለበት። ይሁን አይኖቹ ነበልባል ምናምን ስትል የሆነ ነገር መሆን አለበት። አጋንንትም ካንተ ጋራ እግሩ እንደጋለ ነው ሲያለኝ ማለት መፍረጥ ነው ያለበት እንጂ ሰስኔ። ምክንያቱም ስሙ እስኪ አንድ ሰው ይጮህና የኢየሱስ ስም ኃይል አለው ወይ? የኢየሱስ ስም ኃይል አለው። ባለፈው ነግሬያቸዋለሁ። ስም ይቀደስ የሚለውን ትምሳስተም ስም ይቀደስ። ስም ለየት ይበል። ስሙ ከስሞች ሁሉ የተለየ ነው። ደጋት ብዙ ስሞችን ሰልችተናል። ማሬ ብሎ ይዘለቻል። ባል ማሬ ሰልችቶ አንድ ቀን በገዛ ስሙ ይጠራታል። ሁሌ ስትጠራው ማሰለቸው ስም ኢየሱስ ነው። አሜን። አረ ኢየሱስ ጌታ። አሜን። ፓስተር ብላ አንድ ቀን ይሳቅ ትለኛል። ይሰለቻል። ለገባ አንድ ገጥሞኝ ያውቃል። እኔ ፓስተር እንዴት ዛሬ በላ ፓስተር አንድ ቀን በገዛ ስሙ ስጠራው አኮረፈኝ። ሰለቸኛው ላይ ያቃተኝና ይሰለቻል። ግን ሁሌ ልትቀይረው እንኳን ማትችለው ስም ቢኖር ማን ነው ታውቃ? ኢየሱስ። አሜን። በተለይ ጴንጤ አፍ ላይ እውነተኛ ይሄ አራጴ ያልሆነ አራዳ ጴንጤ ማለት ይሄ ቆራጴ የሆነ ሰው ጋር የኢየሱስ ስም ካፉ አይጠፋም። አሜን። ቆራጴ ማለት ቆራጴ ጴንጤ ማለት ነው። ሶስት ስም አለ። አራጴ አራዳ ጴንጤ፣ ግራጴ ግራ የገባው ጴንጤ፣ ቆራጴ ጴንጤ አሉ። ኢየሱስ ጌታ። የፈጠርኩትን አይደለም የሰማሁትን የነገርኳቸው ያሉት እና ይሄ ቆራጴ ጴንጤ ኢየሱስ ብሎ መሞትም ከሆነ ሞታለሁ። ሃሌሉያ ክብር ለኢየሱስ። ይሄላችሁ ማሜን ነው። አሜን። ይሄንን ስም መቼ ነው የምናውቀው? ስትጸልይ ኢየሱስ የሚለው ካፍ እስከማይጠፋ፣ ስታወራ ኢየሱስ የሚለው ካፍ እስከማይጠፋ፣ ስትሰብክ ኢየሱስ የሚለው ካፍ እስከማይጠፋ ድረስ በሁሉ ነው። አንድ ጊዜ አጎቴ እንደዚህ ያለ በሁሉ ነው ኢየሱስ የምትሉት? አዎ በሁሉ። ለምን ጠላች? ለምን ተጠላ? ኢየሱስ የሚለው ስም አያቸው። ስለኔና ስለአንተ በቀራንዮ ላይ የሞተልን ማን ነው? ኢየሱስ። እዚህ በደንብ በሉት። ማን ነው? ኢየሱስ። ማንም አልሞተልን። የሞተልን ኢየሱስ፣ ደሙን ያፈሰሰ ኢየሱስ፣ የተቤዠ ኢየሱስ፣ ሰው ያደረገ ኢየሱስ፣ የመረጠን ኃጢአታችንን በደሙ ያጠበ ኢየሱስ ጌታ ነው። ታሪካችንን የቀየረ ኢየሱስ፣ ሰው የሆንበት የታሰብነው ከእግዚአብሔር ቁጣ ያመለጥንበት ከሰይጣን ሲስተምና ስርዓት የወጣንበት የሰይጣንን መንግስት ባዶ ያደረገ አይገርም? ሰይጣን እጁ ላይ ምንም እንደሌለው ታውቃላችሁ። አንዳንድ ሰው ሰይጣን እኮ የኔን ነገር ቆላልፎ ይኸው እያስጨነቀኝ ነው ይላል። አረተው ተሳስታል። ሰይጣን አይደለም አንተ ላይ ሲኦል እንኳን ስልጣን የለውም። የገባው ሰው አሜን። ሲኦል የሰይጣን ነው፣ የሰይጣን መንግስት ነው። የስ እውነት ነው። ግን የሚገርመው ሲኦልን እንኳን የሚያስተዳድረው የኔ ጌታ ኢየሱስ ነው። ሰይጣን ሲኦል ውስጥ እኮ ነፃነት የለውም ታውቃለህ? ነፃነት አለው? ታስሮ እኮ ነው ያለው። ማን አሰረው? የኔ ጌታ ኢየሱስ። አሜን። ታዲያ ሌላ ስም እንደሌለ እውነት ሰይጣን እኮ ታስሮ ነው ያለው። አሁን እዚህ ምድር ላይ የሚሮጠው ዝም ብሎ የሚጦዘው
ጩኸው ታስነው ያለ ያሟረቀ የሚወጣው ጀሌው እኮ ነው። ጀሌው ነው የሰውን አእምሮ ኮንፊውዝ የሚያደርግ አስተሳሰብ። ዋናው ማጠቀለ የዘም ብሎ ነው በቃ ዘም ብሎ ኢየሱስ ጌታ። ሲኦል እንኳን ስልጣን ያለው የኔ ጌታ አይደለም እኔ ነኝ አይደለም እኔ ሰይጣን እኔ ነኝ ሊሰለጥተውና ሲኦል እንኳን ስልጣን የለው። ኢየሱስ መቃብር ሲሆን ቁልፉን ነጥቆታል። ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት በደም አስወግዶ ምስኪን መስሎ መጥቶ ዲያብሎስን ቀጣ። በጨለማ ላሉት አዲስ ፀሐይ ኢየሱስ ሲሞት ከመቃብር ይላል መጽሐፍ። መቃብር ተከፈቱ። በመቃብር ያሉ ሰዎች ወደ የቤተሰቦቻቸው መጡ ይላል። አይገርም? እየሰማችሁ ነው? የሆኑ ታምራት ወደ 7 የሚያክሉ አለት ተሰነጠቀ፣ አለቶች ተሰነጣጠቁ ይላል። በምድር ከባድ ጨለማ ሆነ። የቤተ መቅደስ መጋረጃ ለሁለት ተተረተረ። መቃብሮች ተከፈቱ። ሙታን ተነሳው ወደ የቤተሰቦቻቸው በየከተማው ያለ ኢየሱስ አሜን። ኢየሱስ የገባው ሰው ኢየሱስ ባይኑ ያየ ሰው ኢየሱስ የገባው ሰው ኢየሱስ ባይኑ ያየ ሰው ለሌላው ነገር መኖር አይችልም። ለሌላው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈለገው ኢየሱስ የገባው ሰው ኢየሱስ ባይኑ ያየ ሰው ኢየሱስ የገባው ሰው ኢየሱስ ባይኑ ያየ ሰው ለሌላው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ኢየሱስ አይኔ በርቶ አንዴ ኢየሱስ ውስጤ ያበው እስከመነካት ኢየሱስ እኔ አንቺን መኖር ካለዚያ ኢየሱስ በሌለበት ክብር ልውና ኢየሱስ አይኔ በርቶ አንዴ
ኢየሱስ ወሰበለው እስከምነካ ኢየሱስ እኔዎችን መኖር ካለዚያ ኢየሱስ በሌለበት ክብር ነውና ወዴት ልበል የት ጋር ነው ውዴ በኔ ዘመን ይረፍ ውዴ ካንተ ውጪ ዛሬ በዚህ መንፈስ በኢየሱስ ስም ውስጣችሁ ይሞላ። አንድ ሰውና ኢየሱስ ይበል። ዛሬ ሚላል ውስጣችን ኢየሱስን አዳኝ ስም ነው ኢየሱስ፣ በዋይ ስም ነው ኢየሱስ፣ የዳንበት ነው ኢየሱስ፣ ያረፍንበት ነው ኢየሱስ፣ የተሻገርንበት ነው ኢየሱስ፣ የተቀደስንበት ነው ኢየሱስ፣ የጸደቅንበት ነው ኢየሱስ፣ ታሪካችን የተቀየረበት ነው ኢየሱስ። ሃሌሉያ! እልልታ ያለው ለእግዚአብሔር ልጅ ለኢየሱስ ክብር። ሃሌሉያ! አባባ ስለተናገርከን ጸጋ፣ ያንተን አድራጎት፣ ያንተን ድምፅ፣ ያንተን መለኮታዊ ክብር ለመካፈል በዚህ ጉባኤ የተገኙ በላያቸው ላይ 7 እጥፍ ክብር ያገኛቸው። እሸማን ይልበሱ፣ ክብርን ይልበሱ፣ ኃይልን ይልበሱ፣ ሞገስን ይልበሱ፣ ጸጋን ይልበሱ። የሚገርም ክብር በላያቸው ይገለጥ። እሳት በላያቸው ይቀመጥ። እሳት በላያቸው ላይ ይቀመጥ። እሳት በላያቸው ላይ ይቀመጥ። አጋንንትን ቢበላ፣ ድግምትን ቢበላ፣ መተትን ቢበላ፣ ሟርትን ቢበላ፣ ጥንቆላን ቢበላ፣ ጉስቁልናን ቢበላ፣ ካንሰርን ቢበላ፣ ኤችአይቪን ቢበላ የእግዚአብሔር እሳት ሰው ሁሉ ላይ ይቀመጥ። ወደ የቤታችሁ ስትገቡ የእግዚአብሔርን እሳት ይዛችሁ ገባ። በኢየሱስ ስም ይሁንላችሁ። ደግሞ ጌታ ዕዳ ያለበት በዕዳ ምክንያት የሚጨነቅ ነገ ደግሞ ደረሰ ብሎ እግዚአብሔር እምባምባ የሚለው አንድ ሰው እዚህ ጉባኤ ቢኖር በጌታ በኢየሱስ ስም ጸልይለታለሁ። ዕዳው በማለዳ ይከፈል። ዕዳው በማለዳ ይከፈል። ዕዳው በማለዳ ይከፈል። ዕዳው በማለዳ ይከፈል። ድንገት ቤታቸው ላይ በረከት ይምጣ። ድንገት እጃቸው ላይ በረከት ይምጣ። ካልጠበቁት አቅጣጫ በኢየሱስ ስም አነጋጋሪ ነገር ይምጣላቸው። ሁሉ ለስም ክብር። እየረዳ አርዳ፣ እያለመለም ታለምልመን ወደሚበልጥ ነገር እንድትጨምረን ጸልየናል። እኛነታችን እናንተ ሰጠን፣ ችሎታችን እናንተ ሰጠን፣ ክብራችን እናንተ ሰጠን፣ እውቀታችን እናንተ ሰጠን፣ ኑሯችንን፣ ትዳራችንን፣ ቤታችንን፣ ልጆቻችን እናንተ ሰጠን፣ ከተማችንን፣ ሀገራችንን፣ ኢትዮጵያ፣ ኦሮሚያ እናንተ ሰጠን። በሁሉ ላይ አንተ ግዛ። ክፉ ዜና ከምድራችን ይጠረግ። በሰላም ባርከን።